ደረስኩ ቤቴና ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያሁሉ አሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ከናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በእኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻው መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እስቲ እግዚአብሔር ይመስገን ይባል። በጎ ፈቃዳችሁ ቢሆን ሰዓት በጣም ሄደዋል። እግዚአብሔር በረዳኝ በጣም በአጭር ጊዜ ውስጥ ነው ትንሽ ነገር የምናገረውና ልጆች ያው ስልክ ላይ ያስቸግራሉ፣ ግን የእግዚአብሔርን ቃል ስንሰማ ስልኮቻቸውን መዝጋት እንዲችሉ ካልሆነም ደግሞ ለትንሽ ደቂቃ ምናልባት የሚያስቸግሩ ከሆነ ወላጆች ወደ ውጭም በመውጣት ትንሽ ነገር የእግዚአብሔርን ቃል እንድንማማር ይሁን። ዛሬ በእናንተ መካከል እንዲህ አይነት መልኩ እንድንገኝ የእግዚአብሔር በጎ ፈቃድ ሆነዋልና ለአምላካችን ለእግዚአብሔር ክብር ይሁንለት። ሁላችሁም እንኳን በሰላም በዚህ ሰርግ ላይ ለመገኘት በቃችሁ። እግዚአብሔር ይመስገን። ይህንን ጊዜ የሰጠን ጌታ ነው። በዚህ ወቅት ላይ ሲሆን ያለውን ታውቃላችሁ። በየሎኬሽኑ በየሻው በመካከላችሁ ይሁን ብሎ እንዲህ አይነት የምንደሰትበትን ጊዜ የሰጠን ለአምላካችን ለእግዚአብሔር ክብር ይሁንለት። ፈቃዳችሁ ቢሆን ዙሪያውን ሰላም አድርጎ ሲወራ የነበረውን ነገር እንዲረግብ አድርጎ ጌታ እፎይታን ስለሰጠን ለአምላካችን ለእግዚአብሔር ሁላችንም በጭብጨባችን ውዳሴያችንን ታላቅነቱን ለእግዚአብሔር እየሰጠን እስቲ ልጆች በዚህ መካከል አላችሁ እልልታም ካላችሁ እግዚአብሔር እፎይታን ስለሰጠን ስጋትን ከዙሪያችን ጌታ ስላራቀ ለእግዚአብሔር ለአምላካችን ክብር ይሁንለት። አሜን ይሁን፣ አሜን ይሁን። እንጸልይ አጭር ጸሎት። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ስለዚህ ስለተወደደው ሰዓት በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። በእኛ የተወራው እንዳይሆን በነገራችን ጣልቃ እየገባ በአንተ ቸርነት ጌታ ሆይ ዛሬን ማየት ችለናል። ይህ ቤተሰብም ደግሞ ለደስታቸው ቀን የጸለዩትን ጸሎት ሰምተህ እግዚአብሔር አምላክ አየሩን ሰላም አድርገህ ዙሪያችንን ሰላም አድርገህ ከከፋ ነገር ጠብቀህን ለዚህ ምሽት ስላበቃህን ይህ ደስታ ካንተ ሆኗልና ለስምህ ክብር ይሁንልህ። አሜን ይሁንልህ። እግዚአብሔር ሆይ ጸሎታቸው ስላልተከለከለ ስምህ ይባረክ። ምሕረትህን እግዚአብሔር ሆይ ከልጆች ዙሪያ ስላላራክ እግዚአብሔር ሆይ በቸርነትህ መልካሙን ስላደረግ እጅግ አድርገን እናመሰግንሃለን። ክብር ላንተ ይሁን። አሁን የምንከፋፈለውን ቃል በስምህ ባርክልን። የክፉ የጠላት መንግስት የፈረሰ ይሁን በኢየሱስ ክርስቶስ ድንቅ ስም አሜን። የማካፈላችሁ ከመዝሙር 23 ካለ ክፍል ነው። መዝሙረ ዳዊት ምዕራፍ 23 በቅንፍ ማለት ነው በድሮ ትርጉም። ከዛ ክፍል ነው ከንጉስ ዳዊት ሕይወት ጥቂት ነገር ለዚህ በሰርግ ለታደማችሁ ለሰርገኞችም ጭምር የእግዚአብሔርን ቃል ሐሳብ የማካፈላችሁ። ይህንን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እስቲ ከኔ ጋር ይህንን ንባብ እናንብብ። እግዚአብሔር ከማን ጋር ነው? እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እንበለው ሁላችንም። በለመለመው መስክ በዕረፍት ውኃ ዘንድ
ነፍሴን ስለ ስሙም በጽድቅ መንገድ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን በትርህና ምርኩዝህ እነርሱ ምን ያደርጉኛል? ያጽናኑኛል። ቸርነትህና ምሕረትህ ተናገሩ በሕይወት ዘመኔ ሁሉ በእግዚአብሔርም ቤት ለዘላለም ምን ሆናለሁ? እኖራለሁ። ይህንን ተወዳጅ ክፍል የማያውቅ በዚህ ጉባኤ አለ ብዬ አላስብም። ሁልጊዜ የምነበብ የእግዚአብሔር ቃል ሐሳብ ግን ድንቅ ድንቅ ነገሮችን የተሸከመም መልእክት ነው። ከዚህ አንጻርም ብናየው ሁላችንም እድሉን ብሰጣችሁ በቃል ለማለት እስከምትችሉ ድረስ ክፍሉን በደንብ ታውቁታላችሁ ብዬ አስባለሁ። ከዚህ ከመዝሙር 23 መነሻ አድርጌ እንዲህ በሚል ርዕስ በዚህ በሰርግ ላይ ማገልገል እፈልጋለሁ። በእግዚአብሔር መመራት በሚል ርዕስ። በማን መመራት? በእግዚአብሔር ምን መሆን? መመራት። እግዚአብሔር በሕይወት ዘመናችሁ ሁሉ በዚህ እድል በዚህ እውነት ይባርካችሁ። በእግዚአብሔር በመመራት ዘመናችሁ ይለቅ። አሜን በሉ ባካችሁ። ግዴላችሁ እስቲ ከፍ አድርጋችሁ አሜን በሉ። እግዚአብሔር ሕይወታችሁን ይምራ። እግዚአብሔር ትዳራችሁን ይምራ። እግዚአብሔር የልጅነት ዕድሜያችሁን ይምራ። በእግዚአብሔር የምትመሩ ትውልድ ሆናችሁ ተባረኩ። ጎናችሁ ያለውን ሰው እግዚአብሔር ዘመንህን ይምራ ብላችሁ ባርኩ። ከተመራህ አይቀር በሉና ንገሩት እስቲ እግዚአብሔር የሚመራ ሰው ሁን ብላችሁ ባርኩ። አሜን ይሁን። እንደ ግለሰብ እግዚአብሔር ይምራችሁ። እንደ ቤተሰብ እግዚአብሔር ይምራችሁ። እንደ ቤተ ክርስቲያን እግዚአብሔር ይምራችሁ። እንደ ሀገር እግዚአብሔር ይምራል። እግዚአብሔር መመራት ትልቅነት ነው። በእግዚአብሔር መመራት ሰዎች በተለያየ ነገር ይመራሉ። ሰዎችን የሚነዳ ብዙ ነገር አለ። ወገኖች ሆይ በተባረከው በደስታ ቀን ይህንን ክፍል ሳካፍል እንደ አዋጅ ተናግሬ ለመጨረስ ያህል ነው። እግዚአብሔር አምላክ ዘመናችሁን ይግዛ። እግዚአብሔር አምላክ ሕይወታችሁን ይምራ። በእግዚአብሔር መመራት ለእናንተ ይሁንላችሁ። ይህንን ክፍል ዳዊት ሲያስቀምጥልን በእግዚአብሔር እረኝነት ውስጥ የገባው እውነት አለ። ስለ እረኝነት ጠንቅቆ ያውቃል። እረኛ ነውና ይህንን መልእክት ስጽፍልን ከአይሁዳውያን ከእረኝነት ልምድ አንጻር የሚያስቀምጥ ሐሳብ እንደሆነ በጽሑፉ ላይ በደንብ አድርጋችሁ መረዳት ትችላላችሁ። አይሁዳውያን የእረኝነታቸው ስልት እኛ በአገር ቤት እረኛ ሆነን በመከመራቀል ነው። ይሄ እኛ ካልቸር ነው። የአይሁዳውያን ካልቸር ግን እንደዚህ አይደለም። የአይሁዳውያን እረኝነት ልዩ የሚያደርገው እነሱ የሚመሩት ቤት ሆኖ ነው፣ ከፊት ሆኖ ነው። ለዚህ ነው እግዚአብሔር ሲመራን የምንመራበትን አቅም እግዚአብሔር ይስጠን ያልኩት። ከፊት መሪያቸው ከፊት እረኛቸው ሲመራ ነው የሚከተሉ በጎች እረኛውን የሚከተሉት። ዳዊት በእግዚአብሔር አመራርና በእግዚአብሔር እረኝነት ውስጥ ያገኘውን ሁለት ነገሮችን አወራና አበቃለሁ። ሁለት በእግዚአብሔር አመራር ውስጥ ዳዊት የገባው ምስጢር። የመጀመሪያው ከክፍሉ መነሻነት ስናይ እግዚአብሔር ሲመራ በእግዚአብሔር እረኝነት ውስጥ በመመራት ውስጥ ያገኘው ዳዊት ምንድነው ብላችሁ ብትሉኝ የነፍስን እረፍት አግኝቷል። እግዚአብሔር የሚመራው ትውልድ የሚያገኘው እውነተኛ በረከት የነፍስ እረፍት ነው። እግዚአብሔር ሲመራ እግዚአብሔር ሕዝቡን ሲመራ በእግዚአብሔር መመራት ያወቀ ክርስቲያን የመጀመሪያ ተጠቃሚ የሚሆነው የሚያገኘው በረከት ቢኖር የነፍስ እረፍት። ወገኖቼ ሆይ
በቁጥር የሚቆጠር ነገር በጣም ብዙ ያላቸው በዓለም ላይ ብዙ ናቸው። ደረጃቸውንም ጎግል ላይ ገብታችሁ ቢጠይቁ ያስቀምጣል። በዓለም ይሄን አይል በሀብት የደረሰ ሰው ተብሎ የሚቀመጥ ስታቲክስ አለ። እንደምታውቁት በእግዚአብሔር የሚመራ በቁጥር ካለፈው ይልቅ የተሻለ ክብር አግኝቶታል። አሜን አትሉ? ይኸውላችሁ ወገኖቼ፣ እኛ ምስኪኖች ስንባል ባለጠጎች ነን። እኛ ምንም የላቸውም ሲባል ሌላው ጋር የሌለው ነገር እኛ ጋር አለ። የነፍሳችን እረፍት ነው እግዚአብሔር። አሜን። እግዚአብሔር ይምራችሁ። እግዚአብሔር የሚመራው ሰው ያረፈ ሰው። በእውነት ልባርካችሁ ከልቤ። ዛሬ የደስታ ቀን ነው። ከምንበላው እንጀራ ይልቅ የሚሻል እንጀራ ይሄ ነው። የእግዚአብሔር ቃል ይበልጣል። ነፍሳችሁ እግዚአብሔርን በእውነት ወዶ በእግዚአብሔር ውስጥ ባለው በረከት ለመባረክ ልድገምና ልባርካችሁ። እግዚአብሔር ነፍሳችሁን ይምራ። እግዚአብሔር ሕይወታችሁን ይምራ። ያ ሰው ነው የተባረከ ሰው። ልንገራችሁ ቅዱሳን፣ እኛ የተወደድን የእግዚአብሔር ባሪያዎች ያገኘነው ትልቁ በእግዚአብሔር መሪነት ውስጥ ያገኘነው የነፍስ እረፍት ነው። አዲስ አበባ ላይ የልጅነት ትዝታዬ ነው። ለመጀመሪያ ጊዜ አዲስ አበባ ሲሄድ እኔ ትንሽ መባረክ ታውቃላችሁ አይደል? ባርኮብኛል። አዲስ አበባ አይቼ ስለማላውቅ ለመጀመሪያ ጊዜ ነው። ሁሉ ነገር እንደ መባረክ ሆኖብኛል። አያለው፣ መኪናዎችን አያለው። እንደናንተ አልታደልኩም። መኪና በጣም ከማይታይበት አቅጣጫ ነው የመጣሁት እና መኪናዎችንም አያለው። ደስ ብሎኛል እና እንደመጣው በቃ ደስታው ዙሪያ ላይ አለ። ቀጠና ሙሉ ወንጌል ላይ ፕሮግራም ለመካፈል ልገባ ልስትሮ አለ እንደምታውቁት ሀገር ቤት። ጫማዬን አስጠርጌ ትንሽ ራሴን አስተካክዬ ወደ ቸርች ልግባ ብዬ ልስትሮ ጋር ቁጭ ብዬ ጫማዬን እየጠረገልኝ እያለ አንድ ባለ ሀብት የሆነ ሰው የሚገርም መኪና እየነዳ መጥቶ አጠገቤ ላይ አቁሞ እሱም እንደኔ ጫማውን ማስጠረግ ጀመረ። እግዚአብሔር እኩል ያደርጋል። ባለ መኪናውም የተገኘ ለስትሮ ተራ እግረኛው ለመጀመሪያ ጊዜ አዲስ አበባን እያየ የሰውን መኪና እያደነቀም ያለው የተገናኙ ለስትሮ ጋር እና የሚያልፈውን መኪና እየተደነቁ እሱ አጠገቤ ላይ አቆመና ቁጭ አለ። ፕሮግራም ተጀምሯል። ደስ የሚል ጊዜ ነው ያለውና ይሰማል። በጣም የሚጮህ ድምፅ አለ ቸርች ውስጥ እና ያ ሰው በብስጭት እያጨሰ ውስጡን እንግዲህ የሆነ ውስጣዊ እርካታ ያጣ ሰው ይመስላል ሲታይ ፊዚካሊ። እና እንዲህ አለ። አጠገብ ላይ ቁጭ ያለው ማን እንደሆንኩ ምን እንደሆንኩ አያውቅም፣ ግን እኔ ያልገባኝ አለ። ሰላምም እንኳን አላለኝ። እነዚህ የሚጮሁትና የሚቧርቁት እውነታቸውን ነው ያለ። አሁን በትክክል እውነታቸውን ነው። እንዴት እንደዚህ ልትል ቻልክ አልኩኝ። የእውነት ውስጣዊ ደስታ ነው የሚያስጨዋቸው አለ። አሁን አልኩኝ ደግሜ፣ ለምንድን ነው ይህን የምትለው አልኩኝ። እውነት ውስጣቸው አርፎ የሚጮሁ ከሆነ ታድሏል አለ። ብዙ ነገር እያለ እንዲህ አይነት ጩኸት ጮክ ያላቅም አለ። የነፍስ እርካታ ያጣ ሰው ነበር። ቅዱሳን ወገኖቼ፣ እግዚአብሔር የሚመራው ሰው ያገኘው የነፍስ እረፍት ነው። እስቲ አሜን በሉ ባካችሁ። እግዚአብሔር አምላክን ያገኘ ሰው እሱ የተባረከ ነው። መጽሐፍ ለዚህ ነው እግዚአብሔር አምላኩ የሆነለት ሕዝብ እርሱ ምንድን ነው? ምስጉን ነው። በእግዚአብሔር ዘንድ ያገኘ ነው ትልቁ ክብር የነፍስ እርካታ። ስለዚህ ዳዊት እያለ ነፍሴን መለሳት ነው አይደለም የሚለው? በለመለመው መስክህ ያሳድረኛል። በእግዚአብሔር የሚመራ ሰው ውስጣዊ እረፍት ውስጥ ይኖራል። ስለዚህ ይህንን ቤተሰብ በሰርጋቸው ቀን ብንባርካቸው ጥሩ ነው አይደል? የሚቆጠር ነገር ብዙ ሊኖራቸው ይችላል። ነገር ግን ያ ነገር የነፍስ እረፍት አይሰጥም። የነፍሳችሁ እረፍት የሆነው ጌታ ይምራችሁ። ትዳራችሁ በእግዚአብሔር ይመራ። መልካም ነገር ወዳለበት እግዚአብሔር ይምራችሁ። በሱ ተመሩ። ያ ነው ደስታ፣ ያ ነው ስኬት። ወገኖቼ ሳካፍላችሁ መልእክት ለሁሉም ነው። በማን እየተመራችሁ ነው? በዚህ ምድር ከፊታችሁ እየቀደመ ያለው ማን ነው? እግዚአብሔርን ያስቀደመ ሰው እሱ የተሳካለት ሰው። ኪሳራና ሞኝነት አይምሰላችሁ። ዛሬም እግዚአብሔር ይምራችሁ። በድህነት ዘመን የፈለጋችሁት ጌታ ትንሽ ነገር ስታገኙ እሱ ይምራችሁ።
እስቲ አሜን በሉ ባካችሁ። አረ ያለው ነገር አይጠቅመንም፣ እግዚአብሔር ግን ይጠቅመናል። እሱ ያለ ሕይወትን አግኝቷል፣ በረከትን አግኝቷል፣ ተሳክቶለታል። ምድር ላይ ሆኖ የተሰወረ ሕይወት ይኖራል፣ በአብ ዘንድ ተሰውሯል። እግዚአብሔር ሕይወታችሁን ይምራ። ዳዊት ያገኘው እውነት ይህንን ነው። በእግዚአብሔር ምሪት ውስጥ እግዚአብሔር ከፊት ወጥቶ ሲመራ በሱ ሲመራ ያገኘው እውነት ያ ነው። ሁለተኛው ነገር ተናግሬ ጨርሳለሁ። 10 ደቂቃ ነበር ያለው። ስንት ደረሱ? 73። እሺ ሁለተኛው ነገር እናገራለን፣ ጨርሳለሁ። ሁለተኛው ነገር በጣም የሚገርማችሁ ዳዊት ያለው ስለ ስሙም በጽድቅ መንገድ መራኝ። በዚህ ነገር ላይ ቆም ብዬ መናገር እፈልጋለሁ። ዳዊት እግዚአብሔር ሲመራው የራሱን መንገድ አይደለም የሚሄደው። የጽድቅን መንገድ እግዚአብሔር እንዲመራ ሲያደርገው ተማራ። የጽድቅ መንገድ ላይ ቅዱሳን ወገኖች ሆይ ዋጋ መክፈል አለ። የጽድቅ መንገድ በራስ ከመፋነን ሕይወት የወጣ ነው። የጽድቅ መንገድ ዋጋ የሚያስከፍል ነው። ዳዊትን እንደምታውቁት አንደኛ ሳሙኤል ምዕራፍ 17 ላይ ያንን የእስራኤልን ተግዳሮት ባራቀ ቀን፣ ጎልያድን በጣለ ቀን የሕይወት ሰልፍ ጠንክሮ የመጣበት ከዛን ጊዜ ጀምሮ ነው። ሕይወቱ በሙሉ የምን ሕይወት ሆኗል? የሰልፍ የጦርነት ሕይወት ሆኗል። ወገኖቼ ሆይ በእነዚህ ዓመታት በንጉሥ ሳኦል ሲባረር የቆየ ሰው እግዚአብሔር እረኛው ሆኖ በጽድቅ መንገድ ዋጋ በሚያስከፍል ሕይወት ያልፍ ነበር። እግዚአብሔር የሚመራው ሕዝብ፣ እግዚአብሔር እረኛው የሆነለት ሕዝብ የጽድቅን መንገድ ምርጫው ያደርጋል። ዋጋ ቢያስከፍልም መዳረሻው ግን ትልቅ ነው። አሜን አትሉ? ለ40 ዓመት ያለ እረፍት ሳኦል በጦርነት ሲከታተለው የጽድቅን መንገድ ግን መከተል ነበረበት። ከባድ የሆነ ሕይወት ነው ያለፈው። እንደው አንድ ጥያቄ ብጠይቃችሁ ደግሜ ሁልጊዜ የምጠይቀው ሐሳብ ስለሆነ ዳዊት ምን ቢበድል ነው ሳኦል ጠላት የሆነበት? ምንድነው ያደረገው ጥፋት? ሕገ መንግስቱን እኮ እንዳይፈርስ ነው ያደረገው አይደለም? አዎ። ምክንያቱም የጎልያድ እቅድ ሙሉ በሙሉ አሸናፊው ይምራ ይግዛ የሚል እቅድ ነው አይደለም? የሳኦል ንግስናው እንዲቀጥል ከእስራኤል መንግስት ላይ ምንን ያራቀ ሰው ነው? ተግዳሮትን ያራቀ ሰው ነው። ፍልስጤም እስራኤልን እንዳትገዛ ያደረገ ሰው ነው። የሚገርማችሁ የጽድቅን መንገድ የተከተለ ሰው ባደረገው መልካምነት የከፈለው የከፋ ነው። ልንገራችሁ መልእክት አለኝ። የጽድቅን ሕይወት ስትከተሉ አንዳንዴ የምትከፍሉት ዋጋ ከባድ ነው፣ ግን እግዚአብሔር ይቆጥራል። እግዚአብሔር ይቆጥራል። እግዚአብሔር ይቆጥራል። መልካሙን አድርጋችሁ ብድረታችሁ የከፋ ሲሆን የጽድቅ መንገደኞች ስሙኝ፣ መልእክት አለኝ። ነገያችሁ የእናንተ መልካም ነው። አሜን በሉ ባካችሁ። እግዚአብሔር የጽድቅን ተጓዥ የሚባርክበት ዘመን አለ፣ የሚጎበኝበት ጊዜ አለ። በጽድቅ ነው የመራኝ፣ የጽድቅን መንገድ ነው ያስኬደኝ ካለ በኋላ ዳዊት አንድ ነገር እየታየው ነው። በፊት እግዚአብሔር ገበታን አዘጋጅቷል። እስቲ አሜን በሉ ባካችሁ። በዚህ ምድር ላይ በጽድቅ ለመጓዝ ከባድ ምድር ላይ ነው ያለ ነው። የአቋራጭ ክብሮች የሚመስሉ ግን ክብር ያልሆኑ ትውልድን እየደለለ ባለበት በዚህ ምዕራፍ ላይ እናገራለሁ። ኃጢአተኛ እስከ ሊባኖስ ይግባ ሊሄድ ይችላል፣ ግን የሚታጣ ነው። እግዚአብሔርን ጠብቁ፣ በጽድቅ ተጓዙ። እግዚአብሔር በመልካም ካሳ ወደ እናንተ ይመጣል። የጽድቅ ተጓዦች ስሙኝ። እግዚአብሔርን ዛሬ እግዚአብሔር እያላችሁ ያላችሁ፣ በትዳራችሁ እግዚአብሔርን ለማክበር የጨከናችሁ፣ የጽድቅን መንገድ መርጣችሁ ዋጋ እየከፈላችሁ ያላችሁ ብትኖሩ በዚህ ጉባኤ ልንገራችሁ፣ ከራስ ባለፈ ለትውልድ የሚያልፍ ገበታ ከፊታችሁ አለ። አሜን በሉ ባካችሁ። አዎን፣ ይሄ ምድር ለአጭበርባሪዎች የደላ ይመስላል፣ ለአጥፊዎች የተመቸ ይመስላል። ኬላ አለ ግን ከፊት። ወገኖች ሆይ እርግማን እስከ 3ኛ እስከ 4ኛም ትውልድ ሊሄድ ይችላል። በረከት ግን እስከ ስንት ትውልድ? እስከ 1000 ትውልድ ዘልቆ ይሄዳል።
የጽድቅ ተጓዦች ዘመናችሁን እግዚአብሔር ይባርክ። ይምራችሁ እግዚአብሔር በጽድቅ መንገድ። ያቋራጭ ነገር በእናንተ ቤት አይስራ። አቋራጭ መንገድ አትሂዱ። ለክብር በእግዚአብሔር የሚመራ ሰው ያቋራጭ መንገዱ አያደርግም። የጽድቅ ተጓዥ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 አካባቢ ላይ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ስለ ስሙ አቤት ይሰደዳሉ። አይዟችሁ፣ እግዚአብሔር ግን ከፊት ክብር ያዘጋጃል። ስለዚህ ለዚህ ፋሚሊ ላለው ያቋራጭ ነገር ሳይሆን የእግዚአብሔር ሐሳብ ያለበትን መንገድ የምትሄዱ ሁኑ። እግዚአብሔር በዚህ ትዳር ላይ ይህንን ሊያደርግ ይወዳል። በጽድቅ የጽድቅን ሕይወት ኖሮ ያለፈ ሰው ነው ዳዊት። መልካሙን ባደረገው ዋጋ ከፍሏል። ሁለተኛው ዳዊት እጅግ ዋጋ የከፈለበት ነገር ከዚሁ ከንጉሥ ሳኦል ሳልወጣ ብዙ ጊዜ ጠላቱን እግዚአብሔር አሳልፎ ሰጥቶታል። ግን እግዚአብሔር በቀባው ላይ እጄን አላነሳም። እነ ዳዊት በጠላቱ እንኳን ሰይፍ አላነሱም አይደለም። እኛ ግን የምናነሳው ሰይፍ በጠላት ሳይሆን በወዳጅ ላይ። ይህን አካባቢ አላውቅም። በወዳጅ ላይ ሰይፍ የሚያነሳ ክርስቲያን በተባረከ ልክ ክፋትን እያሰበ ያለ ትውልድ የሞላበት አመጽ በምድሪቷ ላይ ነግሷል። እግዚአብሔር ከአመጽ መንገድ ይመልሳችሁ። እግዚአብሔር ከክፋት መንገድ ይመልሳችሁ። አሜን በሉ ባካችሁ። እግዚአብሔር ኢትዮጵያዊን ከክፉ መንገድ ይመልሳቸው። ነፍሰ ገዳይ ሆነናል። ጥፋት በዝቷል። አንገት እስከምንደፋ ድረስ የወንጌል እውነት በእኛ ህይወት ላይ እስኪታጣ ብዙ አመጾች እየሆኑ ነው ያሉት። ወገኖች ሆይ በዚህ ምድር ላይ ስናውቅ በጥቂቱም ቀድመን አንዳንዶቻችሁ የምትቀድሙኝ ትኖራላችሁ። ከአንዳንዶቻችሁ ደግሞ ቀድሜ መጥቻለሁ። እኛን እንደ አንድ የቢዝነስ አካል ነው የሚያዩን። ሌቦች አይነኩንም። ያለውን ወስደው ለነገም ካስተማረን ብለው ነው የሚያቆዩን። አሁን ግን የክፋታችን ጥግ ያለውም ይወሰዳል፣ ህይወትም ይጠፋል። የዚህ መንስኤው ሪሰርች ሲሰራ ጠላትነት የበዛው እኛ ውስጥ ነው። የዚህን አካባቢ አላውቅም። ከክፋት መንገድ እግዚአብሔር ይመልሰን። እስቲ አሜን በሉ ባካችሁ። ክርስቲያን ሆይ ሰይፍን ወደ ሰገባህ መልስ። የጽድቅ ተጓዥ ሁን። እንደ ዳዊት እግዚአብሔር ይምራ። ለእውነት ኖረ እለፍ። ለዚህ ለምታልፍ ዘመን እንደ ጥላ እንደ ሳር ለምትረግፍ ለዚህ ለአጭር ዕድሜ የዘላለሙን ህይወት እንዳናጣ እግዚአብሔር ይመልሰን። አሜን ይመልሰን። በዚህ አሜን ያላላችሁ በምን አሜን እንደምትሉ አላውቅም። አሜን ይመልሰን። ክርስቲያን ሰይፍን መልስ፣ ሰይፍን መልስ። ምርኳችን ይመለስ። ትውታን እንሁን። መልካሙን እናስብ። ከልጅ አባትን አንንጠቅ። በብዙ ቤት ለቅሶ እየገባ ነው ያለው። የእናንተን አላውቅም። የጽድቅ ተጓዥ የሆነ ሰው የራሱን አይፈልግም። ጠላቱን አግኝቶ እንኳን አይነካውም። እግዚአብሔር ከክፋት መንገድ ይመልሰን። ልትባረኩ ትፈልጋላችሁ? የእናንተ ነገር ለትውልድ ይለፍ። እግዚአብሔር ከአመጽ መንገድ ይመልሳችሁ። አሜን ይመልሳችሁ። የዛሬ የመልእክቴ በረከት ይሄ ነው። እግዚአብሔር ከክፉ መንገድ ይመልሳችሁ። እግዚአብሔርን በመውደድ ዘመናችሁ ይለቅ። ባለቀ ዘመን ነው ያለነው። ተዘመረ አይደለም። ማን ሊመጣ ነው? ከዛሬ 2000 ዓመት በፊት ሐዋርያቶች የጻፉልን መልእክት ጊዜው አልቋል ብለው ነው። ዛሬ እኛ በኢላቂ ላይ ነው ያለነው። ዘመን አልቋል። የመጨረሻው የትንቢት ቃል እየተፈጸመ እንዳለ ታውቃላችሁ። ዛሬ በእስራኤል ምድር ላይ እየተካሄደ ያለው የመጨረሻው ትንቢት ነው ወገኖቼ። ኢየሱስ ሊመጣ ነው። እግዚአብሔር እጃችንን ከክፋት መንገድ ይመልስ። ከጦርነት እግዚአብሔር ይመልሰን። ሕይወት ነፍስን ከማጥፋት እግዚአብሔር ይመልሰን። ቅኖች ሁኑ፣ ትሑታን ሁኑ ወገኖቼ ሆይ። ይህንን ነው በጌታ ፍቅር የምለምናችሁ የምጠይቃችሁ። ልበ ንጹሖች ማንን ያዩታል? እግዚአብሔርን ያዩታል። እግዚአብሔር በልብ ንጽሕና ይባርከን። ወንድሞቼ እህቶቼ፣ በዚህ መካከል
ከንጉሥ ዳዊት ሕይወት ተነስቼ ነው እየተናገርኩ ያለው። ዳዊት የሄደውን መንገድ ሁሉ የሄደው የጽድቅን መንገድ ነው። ጠላቱን አግኝቶ አይገልም። እግዚአብሔር የቀባው ሰው ነው ብሎ ያልፋል። ከክፋት መንገድ እንመለስ። እግዚአብሔር ቤታችንን ከአመፅ መንገድ ይጠብቅ። አሜን አሜን ብላችሁ ልጨርስ። አሜን። የመጨረሻ የምክር ሐሳብ ላገቡትና ላላገቡት፣ አግብቶ ላሉትም ሁልጊዜ የማደርገውን እዚህም ቸርች ላይ አልተውም። ምናልባት 3 ደቂቃ ወይ 2 ደቂቃ ቢፈጅብኝ ነው። ላገቡ ከእግዚአብሔር ቃል ሐሳብ ምክር አለኝ። አግብቼ 10ዎቹ ቤት ደርሻለሁ። እኔን ማን ይባርከኝ? እግዚአብሔር ደግሞ በልጅ ፍሬም ባርኮኛል። እኔን ማን ይባርከኝ? እግዚአብሔር ረድቶኝ እስከ ዛሬ ድረስ በአንድ ሚስት ነው የጸናሁት። አሁንም እኔ ማን ይባርከኝ? ከዚህ እንዳላልፍ ማን ይርዳኝ? እቺን ያለችኝን አንዷን ሚስቴን ማን ይባርክልኝ? ያልቀና ሰው እስቲ እግዚአብሔር ይባርክልኝ በል። አሜን። ትባረክልኝ ባለችበት የተባረከች። ያገባችሁ በኑሮ ምክንያት በዚህ ምድር ያላችሁ ኑሮን ለመቀየር ለመግፋት ብላችሁ ወደዚህ መጥታችኋል። ምንም ጥያቄ የለውም። ግን በጋብቻ ተለያይቶ መኖር ሰፊ ዘመን በጋብቻ ተለያይቶ መኖር አይፈቀድም። ስለዚህ አግብታችሁ በተለያየ ምክንያት ተለያይታችሁ ላላችሁት ምክሬ ይሄ ነው። ትዳራችሁን ለማዳን ወይ ሂዱ ወይ አምጡ። ጥሩ ምክር ነው። ያልተቆጣ ሰው አጠገባችሁ አለ? አንዳንድ ቦታ ይቆጣሉ። ምን ለማለት ፈልጎ ነው ብቻውን ጁሱን ሊጠጣ? እዚህ እንዲህ አይነት ሰው ስለሌለ እኔን ማን ይባርከኝ? የሚሄድ ሰው አለ አጠገባችሁ? እስቲ ጎበኝታ ነው ወይ አምጣ ያ ሰው ወይ ሂድ። በመለየት ውስጥ ችግር አለ። የመጀመሪያ ጋብቻ አክሲደንት ውስጥ የወደቀው አዳም አብሮ አልነበረም። ሔዋን ስትፈተን ብቻዋን ነበረች። ስለዚህ ትዳራችን አደጋ ውስጥ ሳይወድቅ አብረን ምን እንሁን? አብረን ምን እንሁን? እኔ አሁን ሂዱ ብቻ አልኩኝ እንዴ? ምን አልኩኝ? አምጡም ብያለሁ። ተስማምተናል አይደል? ስለዚህ ያልሰማ ካለ አሁንም እንዲሰማ ወይ ይሂድ ወይ አምጣ። ከዚህ ውጭ ሌላ የለም። ሌላው ላገባችሁ እግዚአብሔር ጋብቻን ሲሰጥ ስንጣመር መጽሐፍ ቅዱሳዊ የሆነ እውነት ፕሪንሲፕሉ ሰው አባቱንና እናቱን ከሚስቱም ጋር አንድ ስጋ ይሆናሉ። ጋብቻ የመጣው አባትን እናትን በመተው ነው። ስለዚህ በጋብቻችሁ ውስጥ ልዩ ምስጢር አታሙ። አንዳንድ ጋብቻዎች ውስጥ ሚስት የማታውቀው ጉድ ብዙ ነው። ባል የማያውቀውም ምስጢር ብዙ ነው። አትደባበቁ። እግዚአብሔር የሰጣችሁን ትዳር አክብሩ። እግዚአብሔር አምላክ መደባበቅን ከመካከላችን ያስወግድልን። ጥሩ ምክር ከሆነ አሜን በሉ በደንብ አድርጋችሁ። እሺ፣ አብሮ ለሚኖሩ ሰዎች ጋብቻችሁ የተሳካ እንዲሆን ኤፌሶን ምዕራፍ 5ን የቤታችሁ መሪ አድርጉ። ኤፌሶን ምዕራፍ 5 ለትዳር አጋር የተሰጠ መርህ ነው። ለባል የተሰጠ መርህ አለ፣ ለሚስት እንደዚሁ። ምንድን ነው የሚለው? ሚስቶች ሆይ ለጌታ እንደምትገዙ ለማን ተገዙ? ለባሎቻችሁ ምን በሉ? ተገዙ። ለሚስት የተሰጠ መርህ ምን መሆን ነው? መገዛት ነው። በዚህ ያላችሁ ሚስቶች ለባሎቻችሁ እግዚአብሔር መገዛትን ያብዛላችሁ። ይሄ ነው መርህ። ለባል ደግሞ የተሰጠው መርህ በጣም የሚገርማችሁ የሁለቱም ተምሳሌት ጌታ ነው። ጌታ ኢየሱስ ነው። ቤተ ክርስቲያንን ጌታ እንደወደደ ባሎች ሆይ ሚስቶቻችሁን ምን አድርጉ? ውደዱ። የፍቅር ሕይወት ፍቅርን መስጠት ለባሎች የተሰጠ ነው። ያላገባ እዚህ አለ? ያላገባ ትንሽ ጥቆማ ላደርግ ነው። ላላገባችሁ ያላገባ አለ? ሚስት የሚፈልግ እኔ ስፖንሰር ሆናለሁ አለ? ያላገባ
እግዚአብሔር አምላክ ሚስት ይስጣችሁ። ፈጥናችሁ ዘመን አልቋልና እንድታገቡ በጌታ ፍቅር አሳስባችኋል። ለጋብቻ ስታስቡ የራሳችሁንም እድሜ የምትፈልጓትንም ሴት እድሜ አጣጥሙ። አባት ልጅ ቢያገባ ጥሩ ነው? እድሜ ትንሽ ብንጠናና ጥሩ ነው? እድሜ እንጠናና። ሳይንሱም ራሱ የሚፈቅደው ለአቅመ አዳም ለአቅመ ሔዋን። አንድ ቦታ አደጋ ውስጥ ገባን። ክሊኒክ ደም ምርመራ ለማድረግ በተካሄደበት ልጅቷ ገና ከ14 ወደ 15 እየገባች ያለች ልጅ በጣም ሕፃን ልጅ እና ሊጋቡ ነው። HIV ምርመራ እያደረጉ ያለ። ከዛ መርማሪው ቀስ ብሎ በሕግ እንደማይፈቀድ ስላወቀ አጣርቶ ስንት ዓመትሽ ነው ብሎ ደግሞ ጠየቀ። ያንኑ ሀሳብ ከዛ ቀስ ብላ ወጣ ስልክ ለመደወል ስታስብ አብሮ ያለው ሰው ክሌቨር ነበርና ሮጦ ሊሰማት ወጥቶ ለምንድን ነው ኖ መንግስት አይፈቅድም፣ ገና ለጋብቻ አልደረሰችም፣ ስለዚህ ፖሊስ መጥራት አለብኝ አለች። ከዛ በኋላ በጣም የሚገርመው የኛ ህዝብ ክሌቨር አይደል? ኖ የኢትዮጵያውያን ካላንደርና አስቀየሳታ ታውቃለህ። ስለዚህ ጋብቻ ልናደርግ ምንም እናጥና። እድሜም ይጠና ፕሊዝ። አንዳንዶች ጋብቻ ጋብቻ ዘለን እንደገባን ደስ እንዳለን አይደለም። ኃላፊነት መሸከም ለኃላፊነት የበቃ ሰው ነው መሆን ያለበት። ስለዚህ የእድሜም ጥናት መደረግ አለበት። አንዳንዶች ጋብቻን ሲያስቡ ብዙ ሀሳብ አላቸው። ጋብቻን ስታስቡ ለጋብቻ ብቻ አትስቡ። አንዳንዶች ሌላ ሀገር ለመሄድም የማይሆንስ ጋብቻ ውስጥ ይገባሉ። እዚህ አካባቢ የለም እንጂ ሌላ አካባቢ ለመቀየር። ስለዚህ አካባቢ ለመቀየር ሳይሆን ኑሮን ለመቀየር አንድ ሆኖ ለመኖር ምንን እንፈልግ? ጋብቻን እንፈልግ። ጨረስኩኝ። ወንጌላዊ ወደዚህ ተራራ ለጌታ ክብር አምጡና እንጨርስ። እንጸልያለን። ሁላችን ስለተገለጠው ቃል አይኖቻችንን ጨፍነና እንጸልያለን። የዘላለም አምላካችን እግዚአብሔር ሆይ ስለዚህ ሰዓትና ጊዜ እናመሰግናለን። በኢየሱስ ስም ይባረክ። በዚህ ሰዓት ከሰማይ ስለተገለጠ አስደናቂ ቃል በጌታ በኢየሱስ ስም የተባረከ ይሁን። ቅዱስ እግዚአብሔር አምላካችን ሆይ ይህንን ጋብቻ ቤተክርስቲያን እግዚአብሔሩ ካቀደችበት ቤተሰቡን ካቀደበት ቀን ጀምሮ እግዚአብሔር ሎኬሽኑን፣ ከተማውን፣ ቤተሰቡን፣ ቤተክርስቲያንን ሁሉ በሰላም ጠብቀ ዛሬ የቀለበት ስርዓት በሰላም እንድናስፈጽም እግዚአብሔር ጊዜ ስለሰጣይ ስም ይባረክ። ቅዱሳን ከሩቅና ከቅርብ በሰላም ተሰብስበው ሙሽራና ሙሽሪት ሚዜዎች ሁሉ በዚህ ስፍራ እንዲሆኑ የአንተ በጎ ፈቃድ ስለሆነ ለዘላለም ስም ይባረክ። ይህ የተገለጠው ቃል በሁላችን እግዚአብሔር ስራ እንዲሰራ በኢየሱስ ስም ጸልያለሁ። በሰማነው ቃል ጸንተን እንድንኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንድትረዳን በኢየሱስ ስም ጸልያለሁ። ቃሉን ከውስጣችን ለቅሞ የሚወስድ ማንኛውም የክፋት ምስጢር ከኛ የራቀ ይሁን። ይህንን ቃል እግዚአብሔር ይዞ ያገለገለውን ፓስተርን ሕይወቱን ዘመኑን በኢየሱስ ስም ባርክ። ከዚህ የበለጠ ቃል በኢየሱስ ስም በሕይወቱ ይገለጥ። አንተን በማዳመጥ የቤተክርስቲያንን ጥሪ በመስማት በታማኝነት በትህትና አገለግሏል። ዘመኑን፣ ትዳሩን፣ ልጆቹን፣ ሕይወቱን በኢየሱስ ስም አንተ ያገለግል። እግዚአብሔር ሆይ እስከምንጨርስ ድረስ ከኛ ጋር ሆን። በጌታ በኢየሱስ ክርስቶስ እግዚአብሔር ይባርክ ይበሉት። ዘመኑ የተባረከ ይሆን። እናንተንም እግዚአብሔር ይባርካችሁ። አሁን ያለው ጊዜ ሙሽሮች ቀለበት የሚለዋወጡበት ክፍለ ጊዜ ስለሆነ ይህንን ስነ ስርዓት የሚያስፈጽምልን ወንድማችን ደገፈ ካሳ በመካከላችን አለ። ጊዜውን ለሱና ለመንፈስ ቅዱስ እለቃለሁ። ስለነበረው የከበረ የእግዚአብሔር ቃል ጊዜ የእግዚአብሔር የአምላካችን ስም የተመሰገነ ይሁን። በሰርግ ብዙ ጊዜ ስለማይጨበጨብ ተሬ በማጨብጨብ እንድረዳኝ ከመጠየቅ ውጪ ሰርግ ብዙ ጊዜ እንዲህ እንደሆን በሰርግ ይዘመር አይዘመርም።
ይጨብጨብ አይጨበጨብም ምስጢሩን አላውቀውም። ትንግርት ነበሬ thank you very much። በዚሁ አጋጣሚ እግዚአብሔርን በጣም አድርገን እናመሰግናለን። ሙሽሮች እንኳን ደስ ያላችሁ። እግዚአብሔር እንደዚህ ስለረዳችሁ ሚዜዎች ታምራላችሁ። እግዚአብሔርን ለዚህ እናመሰግናለን። ሌላው ቤተሰብ ዘመድ አዝማድ ቤተክርስቲያን እንኳን ደስ ያለሽ እንላለን። በዚህም እግዚአብሔርን እናመሰግናለን። እዚህ በመቀጠል ለማሳጠር ስለምንፈልግ ሚዜው ከአንዳንድ ሚዜዎቻቸው ጋር ሙሽሮች ወደፊት እንዲመጡልኝ ዘንድ ጠይቃለሁ። ፈጥናችሁ ወደፊት ወጡልን። ለዚህ ቢመቻችሁ እያጨበጨባችሁ ተቀበሏቸው። እስቲ ከተመቻችሁ እናመሰግናለን። እነዚህ ከፊታችን የቆሙት ሙሽራና ሙሽሪት በኤፕሪል 15 2023 በቤተክርስቲያናችን በቃል ኪዳን የተጋቡ ናቸው። ዛሬ ደግሞ የቀራቸውን የቀለበት ልውውጥ የሚያደርጉበት ቀን ነው። በዚህ ቀን በፊታቸው ቀርበዋል። በዚሁ ቃል ደግሞ ትንቢተ ሚልክያስ 2:15 ላይ ያለውን የእግዚአብሔርን ቃል አነብና ወደ ስርዓቱ እንሄዳለን። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆ የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳቸውን ጠብቁ። ማንም የልጅነቱን ምስት አያታልል። እዛው ላይ 2:12 ላይ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል። እዛው በአንድ ምዕራፍ ላይ አያታልል ምስቱን የልጅነት ምስቱን ማንም አያታልል። ሌላው ደግሞ እንዳታታልሏቸው ተጠንቀቁ ይላል። ማታለል አለ ማለት ነው። ስለዚህ የእግዚአብሔር ቃል ይላልና አታታሏቸው። ከዚህ በመቀጠል ሙሽራውን እኔ የሚለውን እየተከተለ እንድል እጠይቃለሁ። ማይክ ይሰጠዋል። እኔ ወንድም ወርቅነህ ማቴዎስ አንቺን የማታወርቅ ማሞን ኤፕሪል 15 2023 በሀብት ይሁን በድህነት ጊዜ በጤንነት ጊዜ ይሁን በበሽታም ጊዜ ሞት እስኪለየን ድረስ በሁሉ አብሬሽ ለመሆን ልወድሽ ልጠነቀቅልሽ ቃል በገባሁልሽ መሰረት ለቃል ኪዳናችን ምልክት ይሆን ዘንድ ይህንን ይጨበጨባል። የኪዳን ቀለበት አደርግልሻለሁ።
ወንድማችን የማታወርቅ እኔን በመከተል ያለሽ እኔ እህት የማታወርቅ ማሞ አንተን ወንድም ወርቅነህ ማቴዎስን ኤፕሪል 15 2023 በሀብት ይሁን በድህነት ጊዜ በጤንነት ጊዜ ይሁን በበሽታ ጊዜ ሞት እስክለየን ድረስ አብሬህ ለመሆንና ልወድህ ልታዘዝልህ የቤታችንም ራስ መሆንህን ተገንዝቤ ልገዛልህ ቃል በገባሁልህ መሰረት ለቃል ኪዳናችን ምልክት ይሆን ዘንድ ይህንን የኪዳን ቀለበት በእግዚአብሔርና በዚህ ጉባኤ ፊት አድርግልሃለሁ። አጨብጭቡላት። በጣም እናመሰግናለን። አሁን ደግሞ ታረቀኝ ወንድኖ አለማየሁ ማቴዎስ ፈጥናቸው ወደዚህ ልትመጡልኝ ዘንድ ጠይቃለሁ። ከሴት ሙሽሪት በኩል ታምሬ ወሎሬ፣ ደስታ ዲጀቦ፣ አባተ ደቦጭ ፈጥናችሁ ካላችሁ እንድትመጡ ከዛ በኋላ የፍሬም ያስመጥሮት እናደርጋለን ማለት ነው። ተባረኩ። እግዚአብሔር እናመሰግናለን። አሁን የፍርሚያን ስነ ስርዓት የሚያደርጉበት ጊዜ ይሆናል። ከወንድ ሙሽራ በኩል ወንድማችን መለሰ ማቴዎስ መጥቶ እንዲፈርምልኝ ዘንድ እጠይቃለሁ። ሁለተኛ ታረቀኝ ወንድነው አለማየሁ ማቴዎስ ሙሽሪት በኩል ወንድማችን ታምራት ወርዶሬ ይፈርማል። ወንድማችን ደስታ እኛው ላይ ትፈርማለህ። እናንተ እንደቆማችሁ እናንተ ቤተሰቦች ምስክር በሆኑበት ሙሽራና ሙሽሪት ይፈርማሉ። ወንድማችን ወርቅነህ መጥቶ እንዲፈርምልኝ ዘንድ እጠይቃለሁ። እናንተ ምስክር ባላችሁበት ይጨበጨባል። አጨብጭቡላቸው። ጌታችን እግዚአብሔር ይባርካችሁ። አሁን ደግሞ እያጨበጨባችሁ እንድትሸኙልኝ ዘንድ እጠይቃለሁ። ጌታ ይባርካችሁ። Thank you so much. የምስክር ወረቀት ላይ መጥቶ እንዲያበረክትልኝ እጠይቃለሁ። በመቀጠል የቤተ ክርስቲያን ስጦታ አለ። ይህንን የቤተ ክርስቲያን ስጦታ ወንድማችን ታረቀኝ መጥቶ እንዲሰጥልኝ እጠይቃለሁ። ጭብጨባ ታሰጡልኛላችሁ።
የማማት ስነ ስርዓት የሚደረግበት ጊዜ ይሆናል። ሻማ አሁን ደግሞ የቤተክርስቲያን ሽማግሌዎችን ወንጌላውያን ወደዚህ እጠራለሁ። በጋራ ጸልየን የምናበቃበት ጊዜ ምድርን የወረሰ ይሆን። የእግዚአብሔር ክንድ የእግዚአብሔር ኃይልና ማዳን በዘመናቸው ሁሉ እንዲሆን ዘንድ እንጸልያለን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም የጸና ይሆን። በሰማይና በምድር ሙሉ ስልጣን ያለ ቅዱስ እግዚአብሔር ሆይ ስለዚህ ሰዓት እናመሰግናለን፣ ከፍ እናደርግሃለን። አንተ በመካከላችን ስለሆን ለምናደርገው ነገር መካከል ሁሉ ጌታ ሆይ ጌታ ሆይ ስለተገለጠ ክብርን ስላሳየ በክርስቶስ ኢየሱስ እናመሰግናለን። ምስጋናና ክብር ለስሜ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ በቤተክርስቲያን ስልጣን ቤተሰብ ወደፊት ይዘን እንቀርባለን። ጌታ ሆይ እንድትባርካቸው እግዚአብሔር ሆይ በነገር ሁሉ እንድትባርካቸው ጌታ ሆይ አንድ ጌታ ሆይ ያደረክ አምላክ እግዚአብሔር በነገር ሁሉ እንድትረዳቸው ከጎናቸው ጌታው እንዳትርቅ እንድትባርካቸው እግዚአብሔር አምላካችንና መድኃኒታችን ሆይ ኃያል ቤተሰብ እንዲሆኑ እግዚአብሔር በፊት የሚቆዩ ጌታ ሆይ ቤተሰብ እንዲሆኑ ለታመኑ ልጆች አሳልፈን እንሰጣለን። አንተ በእጅ ተረከብ፣ በነገር ሁሉ እርዳቸው። እግዚአብሔር አምላካችንና መድኃኒታችን ሆይ የሚቋቋማቸው ማንኛውም ጌታ ሆይ የክፉ ሴራ የክፉ እቅድ የጠላት እግዚአብሔር አምላኬና መድኃኒቴ እቅድ ሁሉ በስሜ ስልጣን የፈረሰ ይሁን። በነገር ሁሉ እርዳቸው። የሚካሳቸው በስሜ ስልጣን የወደቀ ይሁን። ይህ ጌታ ሆይ ሰርግ ጌታ ሆይ ስነ ስርዓት ሲፈጸም እግዚአብሔር አምላኬና መድኃኒቴ በነገር ሁሉ እየረዳኝ በነገር ሁሉ እየተባባኝ በነገር ሁሉ ጌታው እያጽናናኝ በነገር ሁሉ ጌታው ጣልቃ እየገባኝ እግዚአብሔር ሰላምን እየሰጠኝ ለምድሪቱ ለሎኬሽኑ እግዚአብሔር ሆይ ለዙሪያው ሁሉ እግዚአብሔር አምላኬና መድኃኒቴ ሆይ ይህ ህዝብ ጌታ ሆይ የሚመጣበትን መንገዱ ሁሉ ጌታ ሆይ አንተ ሰላም አድርገህ እግዚአብሔር ወደ ፍጻሜ ጌታ ሆይ እንድናገባድል ስለረዳን እናመሰግናለን፣ ከፍ እናደርጋለን። ክብር ምስጋና ልዕልና ግርማ መፈራት ታላቅነት እግዚአብሔር ሆይ እስከ ለዘላለም ለስሜ ይሁን። እግዚአብሔር ሆይ ይህ ህዝብ ከዚህ ተለይቶ ይሄዳልና በቤቴ እናስቀምጣለን። መንገዱን እንድትቀድም እግዚአብሔር አምላኬና መድኃኒቴ ሆይ መኪናውን ጌታ ሆይ ሲሽከራከር እግዚአብሔር ሆይ ይህ ህዝብ ወደ ቀዬው ሲመለስ ወደ ቅርቡ ሲመለስ ወደ ሩቁ ሲመለስ በጌታ በኢየሱስ ክርስቶስ ስም በአብሮነት እንድታስደንቅ ዘንድ ፈቃድ ይሁን። ሁሉ ጌታው እንደ ፈቃድ ይሁን። ስለረዳን ተመስገን። በሰላም ጠብቃ እንዳባልካን በሰላም ጠብቃ አሳድረን አትለየን። በጌታ በኢየሱስ ስም አሜን። ሁሉ ነገር የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። ስለ ቃል ኪዳኑ ክብር ጊዜ እግዚአብሔርን እጅግ አድርገን እንባርካለን። አሁን ደግሞ ስጦታ የሚሰጥበት ጊዜ ይሆናል። በጣም የማናድዳችሁ በጣም ሲሪየስ የሆነ ነገር እናገራለሁ። እዚህ ስጦታ ሲሰጥ ለእግዚአብሔር ክብር የማይሆነውን አንዳንድ አክቶችን እንዳታሳዩ።
የራሴ አመለካከት ነው። ቤተክርስቲያን ስጦታ ሲሰጥ አክት ባይታይ እግዚአብሔር የማይከብረውን ነገር ባናደርግ ጥሩ ነው። ሁላችንም ስጦታውን በተሰጠን ሰዓት በትክክል መተን በጨዋነት እንሰጣለን። ስለሚታደርጉ ደግሞ ወዳችኋለሁ። እግዚአብሔር ይባርካችሁ። በኩል የሚቀርበው ስጦታ ይጠራለው። ከአባቱ ማቴዎስ ዴቨንቾ ከእናቱ አበረሽ ማቴዎስ ከሙሉ ቤተሰብ እንኳን አደረሳችሁ ለዚህ ወግ ማይበር አበቃችሁ ብለው ተናግረዋል። ይህንን መልእክት አቀብለዋል። ሁላችሁን በጭብጨባ እንቀበላለን። እንኳን አደረሳችሁ ብለዋል። እሺ፣ በመቀጠል ደግሞ ከቤተሰብ አባቱ ማቴዎስ ዴቨንቾ የላከውን ስጦታ የሚሰጠው ተወካይ መለሰ ማቴዎስ መጥቶ ይሰጣል። በጭብጨባ እንቀበላለን። ጭብጨባ ያስፈልገዋል። አንድ ጊዜ ሞቅ ያለ ጭብጨባ ቀናችሁ ከጉባኤ ጭብጨባ እንፈልጋለን። መለሳ። በመቀጠል ደግሞ ከእናቱ ካበረሽ ማቴዎስ የተላከውን ስጦታ ተወካይ ውብነሽ ገናሞ ስጦታዋን ይዛ ትመጣለች። ሌላ ደግሞ በመቀጠል ከኢቶቹ ተወካይ ከበቡሽ ማቴዎስ ከኢቶቹ የተላከውን ስጦታ ይዛ ትመጣለች። ከበቡሽ ማቴዎስ አሁን ደግሞ በመቀጠል ወንድም መለሰ ማቴዎስ ለታናሽ ወንድሙ ወደሃለው ወንድሜ ነህ ብሎ 2012 ሃይወንዳ ቁልፍ ያስረክባል። መለሰ ማቴዎስ ወደዚህ ይመጣል። በጭብጨባ ታናሽ ወንድሙ ደነቀ ማቴዎስ ስጦታውን ይዞ ይወጣል። ደነቀ ማቴዎስ
ልደቱ ተስፋዬ ታንኪዩ አለማየሁ ማቴዎስ ከቤተሰቡ ጋር ስጦታውን ይዞ ይመጣል። ውብነሽ ገናሞ ስጦታዋን ይዛ ትመጣለች። ወደዚህ ትመጣለች ከቤተሰብ ጋር እንወዳችኋለን። ታምሬ ቦቄ ስጦታውን ካለበት ይዞ ይመጣል። ስጦታ ነው ይዞ ይመጣለው። ጭብጨባ ያስፈልጋል። ታንኪዩ ታምሬ። አሁን ደግሞ በመቀጠል ኦሮልቾና አካባቢ ወጣቶች ይሄንን ማስታወቂያ ስሙኝ እንደገና። ኦሮልቾና አካባቢ ወጣቶች ሙሉ በሙሉ ባለትዳር ሰው ወጣቶች ስጦታችሁን የያዛችሁ ሁላችሁ ወደዚህ እንድትመጡ። ዳምቦያ አካባቢ ኦሮልቾና አካባቢ ስጦታችሁን ይዛችሁ አንድ ላይ ሁላችሁም አንድ ላይ መምጣት ትችላላችሁ። ኦሮልቾና አካባቢ ውጪ ያላችሁ ቶሎማችሁ ስጦታችሁን ይዛችሁ አንድ ላይ ኦሮልቾና አካባቢ ሲማንታራ ሳንት ተጠቃ ታውጪ ያላችሁ ኦሮልቾና አካባቢ ዳቦ ያወጣችሁ ሁላችሁ ወደዚህ ስጦታችሁን ይዛችሁ ወጣቶች እንደገና ዳቦያ አካባቢ ዙሪያው ኦሮልቾ ወጣቶች ሁላችሁ ወደዚህ ነው። ጊዜ ተባብሎላችኋል። ባለትዳሮች መምጣት ትችላላችሁ። ዳቦ
ከፋለው ለጌታ Thank you ጌታ ባርካችሁ Thank you ጌታ ባርካችሁ ፎቶ መቀበል ትችላላችሁ terus tulis buka ሰዎች ቶሎ ቶሎ ብላችሁ ነው ሰዓት የሚጠቀም ፕሊዝ ስለሆነ አንድ ጊዜ ስማችሁ ከተጠራ መጣችሁ ስጡ አሁን የሚጠራው ደሳለኝ ካሳ አቤኔዘር አኑቴ ዮዳይ ደገፋ ትግስቱ ሳሙኤል ታገሰ ወልዴ አይ ታገሰ ሰጥቷ ማሞ በየን ቶሎ ብላችሁ ነው አሁን የጠራዋችሁ ሰዎች ቶሎ ብላችሁ ስጦታችሁን ስጡ Saat terdapat. ከቤተሰቡ ጋር ወገኔ አኩቶ ከቤተሰቡ ጋር
ኤሊሁ ስጦታቸውን ይሰጣሉ። አልዓዛርና ኤሊሁ በላይነሽ ማቴዎስ ከቤተ ክርስቲያን ስጦታ ሙሉ ትሰጣለች። እነዚህ ሰዎች ቶሎ ብላችሁ ወደዚህ እንድትመጡ ጠይቃለሁ። ዳኛቸው አቦ መዓዛ አቦ ከቦ ማርቆስ ምስጋና ማቴዎስ ተከተል ማቴዎስ መስፍን ማቴዎስ ሙልጌታ ዮሐንስ ሙልጌታ አበራ ከዲር አዳና ሙንዲኖ ዮሴፍ ኃይሉ ጡርነሽ ኬኢሶ ዘሪቱ ካሳ ፕሊዝ በፍጥነት ነው እሱ እየተረዳ ቶሎ ብላችሁ ነው። አዎ ወደዚህ ነው።
ልክ እንደነሱ ለብዙ መታችሁ ፎቶ ተነሱ። ካሜራ ይበቃል። ምስጋና ደሳላ፣ መልካሙ አበሞ፣ ተስፋውን አያኖ ከቤተሰቡ ጋር፣ ዳንኤል አቦ ከቤተሰቡ ጋር፣ ዝናሽ በለጣ፣ ተወካይ መልካሙ ታገሳ፣ አለሚቱ መናሞ፣ ነፃነት አበራ። ይባካችሁ ቶሎ ብላችሁ መታችሁ አንድ ላይ ተነሱ። አሁን የተቀራችሁ ሰዎች አንድ ላይ በዛብሽ ግርማ፣ ቴንኪው አነ ደቻሳ ሰላምነሽ አለማየሁ ስጦታችሁን ይዛችሁት እንድትወጡ ዝናሽ በለጠ፣ ተወካይ መልካሙ ታገሳ፣ ዘለቀ ኤርሚያስ፣ ደግሞ ከቤተ ክርስቲያኒቱ ወርሽ ቲም ሰዎች ወደዚህ መጥተው ይሰጣሉ። ከቤተ ክርስቲያኒቱ ወርሽ ቲም
ወንድ ሚዜዎች ጓደኞቹ አብሮ አደጎቹ ስጦታቸውን ይዘው በአንድነት መጥተው ይሰጣሉ። ወንድ ወርሺፕ ቲም አሁን ስጦታቸውን ቆይተዋል። የቤታቸው ወርሺፕ ቲም በወንድ ሙሽራ በኩል ያልተጻፈ ሲጠራችሁ ደግሞ የአፍ ወለምታ የገጠማችሁ ይቅርታ ያደረጋችሁ የቀራችሁ ደግሞ ወደዚህ እንድትመጡ 2 ደቂቃ እሰጣችኋለሁ። ስማችሁ ተጽፎ ሳይጠራ የቀረው ሲተት የሰራውባችሁ ቢተወራችሁ እሺ ደገፋ ኦኬ ማይሌት ንጉሴ አስቴር እርገዶ ከባለቤቷ ጋር ሙሉና እርገዶ ደሳለኝ እርገዶ ኢሉካ ላቃ ቶሎ ብላችሁ ድም ጠርቻለሁ።
ታንኪዩ ጌታ ባርካችሁ። በትይትና በትልቅ አክብሮት የሚነግራችሁ ከዚህ በኋላ የሚጠራችሁ ሰዎች ፕሊዝ ለአምስት ሆናችሁ ፎቶ ተነሱ። ሙቀቱ በጣም እየጨነቀ ነው። በጣም ሰሙት። አሁን ቀጥታ ተሬ ሙዚቃ ቀስ አድርገን ከሴት ሙሽሪት በኩል ያለውን አነባለሁ። ስሙ። ከአባቷ ከአቶ ማሞ ዱባሞ የተላከ የደስታ የተላከ ሶሪ ተሳስቻለሁ። ዱባሞ በዶዬ ገና ከተማ 300 ካሬ መሬት ሰጥተዋል። አባቷ ማለት ነው አቶ ማሞ ዱባሞ በዶዬ ገና ከተማ 300 ካሬ ሰጥተዋል። እስቲ በጭብጨባ እንቀበላቸዋለን። ከአባቷ የተላከ ስጦታ አለ። ደስታ ደጀጎ መጥቶ ይሰጣል። የስም ስህተት ቢኖር ምናልባት ራን ዳን ተሳስቼ ቢያና ተቀበሉ። ቶሎ ብላችሁ ትመጣላችሁ። ሽታ ዱታሞ የተላከ ስጦታ ተወካይ ሳራ አድማሱ ቶሎ ብላ ትመጣለች። ሳራ ሞዴል 2013 ማዝዳ ቁልፍ ታምሬ ወንዶሬ ያስረክባል። ታምሬን ወደዚህ እንጠራለን በጭብጨባ። ተባረክ። ኦኬ። ከቤተሰብ ስጦታ ካሽ ራን አይነገርም። ደግሞ ተወካይ ደበባ ሙላቾ ይመጣል ወደዚህ። ደበባ ሙላ ከቤተሰብ የተላከ ካሽ ጳውሎስ ከባለቤቱ ጋር፣ ገዛኝ ታምሬ አድማሱ ፊታሞ ከቤተሰቡ ጋር፣ ዝናሽ ወልዴ ኪዳን፣ ማሙሽ አለማየሁ፣ ምህረት ማቴዎስ፣ ሳሙኤል ታምሬ፣ ሚልኪያስ አለሙ፣ ሲንታየው ላሞሬ፣ ዳንኤል ወልዴ፣ አሳልፎ ብርሃኑ ከባለቤቱ ጋር ወደዚህ ይመጣሉ። በፍጥነት ይመጣላችሁ። አንድ ላይ ነው። ፎቶ ተነሱ። ጠጋ በሉ ወደ መድረክ ነው። አንድ ላይ ፎቶ ውሰዱ። አዎ አንድ ላይ ደስ ይላል።
ቴንኪዩ። በመቀጠል ጸጋነሽ ሀብቴ፣ አዲስ አዳም ፈረንጄ፣ ኢቴነሽ አለማየሁ፣ አብነት ዳኜ፣ ሜሮን ገብረማዲ፣ ሜሮን ታደሳ፣ ተወካይ ሳሙኤል ታምሬ፣ ደበበ ወንድሙ፣ ዝናሽ ወልደ ኪዳን፣ አማዶ ሉደጎ ቶሎ ብላችሁ ትመጣላችሁ። አሁን የጠራኋችሁ ሰዎች በሰላም ጨርሻለሁ። የአፍ ወለምታ ስማችሁ በትክክል ያልጠራው ሰዎች ካላችሁ ቅር እንዳትሉ። እንዳጋጠም በሁለቱም በኩል የቀራችሁ ሰዎች ካላችሁ 2 ደቂቃ ቀራችሁ ሰዎች ሌሎች እዚህ ያሉ ወንድሞችን በጣም ጌታ ባርካችሁ። ሌላ ደግሞ አሁን ምግብ የምንበላበት ሰዓት ስለሆነ እባካችሁ ምግብ ወስዳችሁ ውጪ አትጣሉ። ምግብ ደግሞ ይቅርታችሁ ብዙ ወስዳችኋል አላልኩም። የሚበቃችሁን ወስዳችሁ አትጣሉ፣ ትርፍ አትጣሉ። ስለዚህ የተዘጋጀ ምግብ አለ። ለምግብ የሚያስተባብሩ ወንድሞቻችን አሉ። ወደዚህ እንዲመጡና እንዲጸልዩ ለሰዓቱ እግዚአብሔርን እያመሰገንን አሁን ወደ ራት ክፍለ ጊዜ ደርሰናል። ከምንጸልየው በፊት ብዙዎች ወደፊት እንድትመጡ እና አስተባባሪዎች ደግሞ መውጫ መንገድ መሄጃውን ታስተካክሉ እላለሁ። እስኪ ለራቱ ራሶቻችን ዝቅ አድርገን እንጸልይ። እግዚአብሔር ሆይ ስለረዳን እናመሰግናለን። አንተ ትልቅ ነህ። በሚቀጥለውም በሚሆንም ሁሉ አብሮነቴ ከኛ አይለይ። በሚቀጥለው ቦታ አንተ ከኛ ጋር ታላየን። በልጅ ጌታ በኢየሱስ ስም አሜን። እናጨበጭባለን። ይቀጥላል።